ብዙ ጊዜ ሚዲያዎች ስለ ኢትዮጵያና ኤርትራ ሲያወሩ የሚቀድማቸው ጦርነት፣ ፖለቲካና የድንበር ውዝግብ ነው። ነገር ግን የሁለቱ ሕዝቦች እውነተኛ ታሪክ ከፖለቲካ ድንበሮች እጅግ የጠለቀ ነው። ኢትዮጵያና ኤርትራ የአንድ ሳንቲም ሁለት ገጾች ከአንድ ማኅፀን የወጡ ወንድማማቾች ናቸው። ዛሬ በታሪክ ቻናላችን ፖለቲከኞች ሊያጠፉት የሞከሩት ነገር ግን በደምና የባህል የተሳሰረው የኢትዮጵያና የኤርትራ ጥንታዊ በጎ አድራጊነት ግንኙነት እንቃኛለን። የአክሱም ስልጣኔና የጋራ ማንነት መገኛ። ወደ ኋላ ሺህ ዓመታት ተጉዘን የታሪኩን የመጀመሪያ ስንመለከት የምናገኘው ታላቁ የአክሱም ስልጣኔን አክሱም ኢምፓየር ነው። የአክሱም ማዕከል ዛሬ በትግራይ ምድር ይሁን እንጂ ዋናው የንግድ በር እና የኢኮኖሚ ሕይወቱ የነበረ በኤርትራ አዶሊስ ወደብ ፖርት ኦፍ አዶሊስ ነበር። በዚህ ዘመን ኤርትራና ኢትዮጵያ የሚል የተለያዩ ስሞች አልነበርም። ሕዝቡ ያንን ግዕዝ ቋንቋ ይናገር፣ ያንን የፊደል ቀረጻ ይጠቀም። እናም በአራተኛ ክፍለ ዘመን ክርስትናና በጋራ ተቀብሎ ታላቅ ስልጣኔ የገነባ አንድ ሕዝብ ነበር። ዛሬ በኤርትራ ኮሃይቶ እና በአክሱም የሚገኙ ጥንታዊ ፍርስራሾች የዚህ የጋራ እናትና አባት መገኛ ሕያው ምስክሮች ናቸው። የጋራ ደምና መስዋዕትነትና የአድዋና የዶጋሊ ድል። የኢትዮጵያና የኤርትራ ሕዝቦች ወንድማማችነት ይበልጥ በደም የጸናው የውጭ ወራሪዎች የመጡ ጊዜ ነው። በ1880ዎች ጣሊያን የኤርትራ መሬት መውረሩ ስትጀምር የኢትዮጵያ ጀግና ራስ አሉላ አባ ነጋ ከትግራይና ከኤርትራ የተወጣጡ አርበኞች በመያዝ በዶጋሊ መስክ ጣሊያን አይቀጡ ቅጣት ቀጥተዋል። እንደ አውሮፓውያን አቆጣጠር በ1896 ታዋቂው የአድዋ ጦርነት ሲታወጅ የኤርትራ ሕዝብ ከኢትዮጵያ ወንድሞች ጎን መቆሙን አላቋረጠም ነበር። የታሪክ እውነታ በጣሊያን ሰራዊት ውስጥ በግዴታ የተመለሰው በሺዎች የሚቆጠሩ የኤርትራ ተወላጆች ባንዳዎች ጦርነት እንደተጀመረ የጣሊያን ወታደራዊ ምስጢር ለኢትዮጵያ አርበኞች አሳልፈው በመስጠትና መሳሪያቸው ወደ ጣሊያን በማዘር ለአድዋ ድል ታላቅ አስተዋጽኦ አድርገዋል። ይህ የሚያሳየው የፖለቲካ ድንበር ቢሆንም የልብ ድንበር ግን እንዳልነበረ ነው። የፌዴሬሽኑ ዘመንና ማህበራዊ ትስስር በ1952 እስከ 1962 ከሁለተኛ የዓለም ጦርነት በኋላ ጣሊያን ስትሸነፍ የኤርትራ ሕዝብ ወደ እናቱ ሀገር ኢትዮጵያ ለመቀላቀል ታላቅ ሕዝባዊ ንቅናቄ አድርጓል። ማህበር ፍቅር ሀገር ዩኒየንስ ፓርቲ የተባለው የኤርትራ ፓርቲ ኤርትራ ከኢትዮጵያ ጋር እንድትዋደድ በጽኑ ታግሏል። በዚህ ምክንያት የተነሳ እንደ አውሮፓውያን አቆጣጠር በ1952 የተባበሩት መንግስት ዩኤን ኤርትራን ከኢትዮጵያ ጋር በፌዴሬሽን እንዲቀላቀል ወሰነ። በእነዚህ የፌዴሬሽንና የኋላ መዋሃድ ዘመናት በሁለት ህዝቦች መካከል ታላቅ የወርቅ ዘመን ነበር። በ10 ሺዎች የሚቆጠሩ ኤርትራውያን ወደ አዲስ አበባ፣ ድሬዳዋና አስመራ በመንቀሳቀስ የኢትዮጵያ የንግድና የኢንዱስትሪ የዲፕሎማሲ መሪዎች ሆኑ። ኤርትራውያን በኢትዮጵያ አየር መንገድ፣ በጦር ሰራዊትና በትምህርት ሚኒስቴር ውስጥ ከፍተኛ የስልጣን እርከን ላይ በመቀመጥ አገሪቱን በጋራ መርተዋል። እስከ ዛሬ ድረስ በአዲስ አበባ የሚገኙ ታዋቂ ህንፃዎች፣ ፋብሪካዎችና የንግድ ተቋማት የዚህ የወንድማማችነት ሥራ ውጤቶች ናቸው። የማይበጠሰው የባህልና የድልድል ምንም እንኳን የኋላው የ30 ዓመት የእርስ በርስ ጦርነትና በ1993ቱ መገንጠል የፖለቲካ ልዩነት ቢፈጥርም በህዝቡ መካከል ያለው ማህበረሰባዊ ድልድል ግን አልተሰበረም። ዛሬ ቢሆንም የኢትዮጵያና የኤርትራ ህዝቦች አንድ አይነት የባህል ምግብ፣ የጋራ የሆነ የቡና ስነ ስርዓት ያከብራሉ። ባህላዊ አልባሶችና የሙዚቃ ስልቶች ጓይላ አንድ ላይ ናቸው። በ2018 ዓመት የሁለቱ ሀገሪቱ መሪዎች የሰላም ስምምነት ባደረጉት ጊዜ ህዝቡ በድንበር ላይ ተገናኝቶ የተቃቀፈበት ትዕይንት የአንድ ቤተሰብ አባላት መሆናቸው ለዓለም ያሳየ ትልቅ የታሪክ ምስክር ነበር። ክቡራት የቻናላችን ተከታታዮች፣ ፖለቲካ ይመጣል ይሄዳል፣ መንግስት ይለዋወጣል። ነገር ግን በኢትዮጵያና በኤርትራ መካከል ያለው የዘመናት ታሪካዊ ፍቅር፣ የደም ትስስርና የባህል አንድነት መቼም ቢሆን ሊጠፋ የማይችል መሰረት ነው። እናንተስ ስለ ኢትዮጵያና ኤርትራ ታሪካዊ ባህል ትስስር ምን አስተያየት አላችሁ? የወደፊት ግንኙነትስ ምን መሆን አለበት ብላችሁ ታስባላችሁ? ሐሳባችሁ በኮሜንት ላይ አጋሩ። ቪዲዮው ላይክ፣ ሼር እና ሰብስክራይብ ማድረጋችሁ አትርሱ። ለዛሬው አበቃን። ሰላም ሁኑ።